ማህበረሰብ አቀፍ ጤና መድን ኢንፎርማል ሴክተር ኢምፕሊመንት ማድረግ በጣም ቻሌንጂንግ ነው፣ በጣም አስቸጋሪ ነው። ሶሻል ሄልዝ ኢንሹራንስ ኢምፕሊመንት ማድረግ ከደሞዝ ውስጥ ነው የሚወጣው። በጣም ቀላሉ ስራ እየሰራ አይደለም፣ ከባዱ ስራ ግን በየደረጃው ማማራር ሰፊ ስራ እንዳለ ተሰጥቶ የጤና ወጪውን በመቀነስ አውቶፖኬትን በመቀነስ ማህበረሰቡ የጤና አገልግሎት ተደራሽ እንዲያደርግ ካለበት አካባቢ እስከ ሪፈራል ሆስፒታሎች ድረስ አገልግሎት እያገኙ ማለትም አገልግሎት በመስጠት ሰፊ ስራዎችን ሰርታችኋል ማለት ነው። እንግዲህ ስለ ኮንትራክት አግሪመንቱ ስናይ ቅድም ሁለታ ሲያቀርብ በርካታ የጤናው ዘርፍ ሰራተኞች ራሳቸውንና ቤተሰቦቻቸውን አስመዝግበዋል። አይተናል የተመዘገቡ አባላት። ለዚህ የተመዘገቡት አባላት እንዴት ነው አገልግሎት የሚያገኙት? ከየትኛው ተቋም ነው አገልግሎት የምንገባው ብለን ስናይ በመላ ሀገሪቱ የሚገኙ የመንግስት ጤና ተቋማት ከኢትዮጵያ ጤና መድን አገልግሎት ጋር የውል ስምምነት ይፈጽማሉ ማለት ነው።